ያን እንዲሆን አትፈቅዱም እናንተ መሀል ይሄ ልጅ ካለ መቼም ሰላም አይሆንም። ሁሌ እንደተበጣበጣችሁ አላችሁ። ሰላም ነው ማድረግ ይችላል የሆናቸው ከዚህ መሀል መውጣት አለባቸው። ሰላም እንዲሆን ከተፈለገ አለበለዚያ ማለት ነው። አንተ አሁን ሄርሜላን ቢፈልግ ሰላም ትሰጠዋለህ? ሰላም ትሰጠዋለህ? አሰጠው ለምን ከሩታ ጋር እንዲህ ስለምትፈልግ ያለሽ የራስሽ አስተሳሰብ ደስታ ይሄ ነው ቢልህ እሺ አትልም። በግድ አንድሮማ አብርሃም ይግዳልከው ማለት ነው። ፍላጎቱ መቻል ስላለፈው ነገር ሩታን ከሆነ የመረጠው ሄርሜላ እዚች ጋር የራሷን ህይወት ትጀምራለች። ሄርሜላ ከሆነ ደግሞ የመረጠው ሩታ የራሷን ህይወት ትጀምራለች። ይሄንን እኮ ነው ተናገር ያለው። እኔ እያልኩ ያለው ትሰማኛለህ? ይሄን ነገር እንኳን ለማድረግ ይሄ ልጅ ሰላም መሆን አለበት አይደለ? ያን ሰላም ደግሞ እየሰጣችሁት አይደለም እያልኩ ነው። እዚህ ሆኖ የተፈጠረብኝ ነገር አለ። ይሄ ነገር ሀቅ አውጡልኝ እፈልጋለሁ ስትል ነገሮች ሁሉ ድብስብስ አረጋችሁበት። ሄርሜላ አስበህ አይሆንም አይመስልም። አሁን ስታወራ አስቤ ምናምን ነገር አይደለም። ሄርሜላ አለች ምናምን ብለህ ትጠራለህ እንዴ? ህይወት አስቤ ነው። ምክንያቱም የሰውን ህይወት እያበላሸ የራሱን ህይወት ማሳመር ተገቢ አይደለም። ተብሰላ የራሱ ህይወት አንተን አላሳሰበህም በጭራሽ። አሳስበህም አያውቅም። ቢያሳስብህ ኖሮ እንዲህ አትልም ነበር። ዛሬ ላይ ሄርሜላ መሄድ አይፈልግም ትላለህ። ለሄርሜላ ያሰብክ አስመሰለህ። ኧረ እባክህ አሰብክላት፣ ተጨነቅላት፣ ስንት ነገር እየሆነ